እኛንም ያሳድጋል እኔ ግን የሚኪን ችግር ማደጎ ልጅ ነኝ የሚካኤል በላይ ነኝ ማደጎ ልጅ ብላችሁ ብትጠሩኝ ሙሉ ስሜ ሊሆን ይችላል እረዳለሁ ግን የሚኪን እረዳለሁ አይ እረዳለታል አላድጋልከው አንቺም ደግሞ መጣሽ አላድጋልከው ቀነጨርኩ እሱ ምን ያው እሱ ግልጽ ያለ ሀገራዊ ከዚህ በላይ ስሚ እሱ ያለ ሀገራዊ ይላል ያኛው ደግሞ አሁን ከዚህ በላይ እንደው ገዳ ያለ እሱ በቃ እሱ ያገር ችግር ያው አታይ ምኑ ቀንጨራ ሉላ ቀንጨራ በእናትህ እኔ አሁን ዛሬ ቀኑ ስለሆነ ከዚህ በላይ ልሰማው ስለማልችል አዳዲስ እንግዶች በመጡ ቁጥር ያልታወቀው ገጣሚ ስለማርቼት የጻፈውን ግጥም ቀጥሎ ይገረም ነው ስሙን አትጥቀስ የማን እንደሆነ አይነገርም ገረም ደጀኔ አዎ ግጥሙን አንዴ ለሚኪ ማቅረብለት እባክህ ስለማርቼት ገረም ደጀኔ አስቴት በስሙ አይጠቀስም አቅርብለት አንዴ ግጥም ሚኪ ማስተያየት ይስጥበት በማርቼት ግጥም እኔ ማርቼት ሌላ ጊዜ አይነበብም በቀኑ ብቻ ነው ባልሽ የሚማታ ከሆነ ኢዲየት የተወጣሽ የተገባሽ የማይሰጥ ነፃነት ከቶም እንዳትፈሪ ኮስተር በይበት ደግሞ ከዚህ አልፎ ከበዛበት ቲቢት መክተፊያ አንስተሽ አናቱን መፈንከት ሴት ዳኞች ሞልተዋል እድሜ ለማርቼት ይሄ ነው አይገርም 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 እንዳይገርም የሚያስገርም በይገርም የሚያስገርም ገረም ደጀኔ አስቴት ኧረ ሚኪ ግን ምንድነው እግረ ሱናሚ እንዴ ፈሰሰ ቁርጥማትም ያልፋል ይሄ እሺ እንግዲህ ሚኪ ከገባ በኋላ የገቡ ገንዘቦችን ይፋ እናደርጋለን አዎ አጥላባቸው ሸቴ ከአሜሪካ ሜሪላንድ $200 ገቢ አድርገዋል በጣም ሰናይት በልጄ በናኦድ ስም አለችና ወይዘሮ ሰናይት በልጃቸው በናኦድ ስም 100,000 ብር ገቢ አድርገዋል ድራመሬ 100,000 እንዲህ ነው የት ሄደ ድራመራችን እንተካ መቶ ሺህ አይገባም ክንዴን መፈለግ ጀመረ ክንዴ በነገራችን ላይ አጎታችን ልጅ ነው የቅኝት ባንድ ድራመር ነውና አሁን በቋሚነት እዚህ ልቀጥሩ አስቤያለሁ እዚህ ያስፈልጋል ድራመር ቋሚ ድራም ያስፈልጋል እንደምንሰማው ብር አዳዲስ ታለንቶች እየወጡ ነው እዚህ ቤት ግን የይጌ የግጥምር ያያል ነው ድራመራችን እንኳን ደህና መጣ 100,000 ተባለ እኮ የለም ይሄ ልጅ ግን ወንጀል ቢሰራ አሻራ ከየት ነው የሚያገኘው ቀጥቅጦ ጨረሰው እኮ የለም እኮ ይሄ ልሙጥ ሆኖልሃል ለቆ መሬት ወርዷል ይኸውልህ የሆነ ነገር ከተፈለገ ጠረጴዛውን ይዘህ ከዚህ ላይ ፖሊስ አሻራውን ከፈለገ ጠረጴዛውን ይዞ አሻራ እግዚአብሔር የላችሁ እንዲህ አይነት አሪፍ እስከ ሌሊት አብረንን ሰማ እንጂ አሻራ ነገር ከተነሳ እንዴ አሻራ ነገር ከተነሳ አንዴ ሚኪ ናሽናል አይዲ ልናወጣ ሄድንና ከውጭ የሚኖሩ ነበሩ ናቸውና ከዛ እኔ ገባው ወዲያው ጠቅጠቅ አነበው እነሱ ሄዱና ቢሉት በስንት መከረኝ ተገላብጡ ከዛ ሴትዮ ውጭ ነው የምትኖሩት አይ ስራ ስለምታበዙ እዛ አሻራችሁ ይጠፋል ስራ ማብዛት እኮ አዎ ቤት ውስጥ ነው አየሽ አሁን ለዚህ ለናሽናል አይዲ እኔ አንዷ ደውላ የነገረች ምንድነው ደንበኞችሽን ይዘሽ ነይ ካንቺ ማግኘት አልቻለም ተባለች ማሳጅ ሰራተኛ ነች እና ሁለት ደንበኞቿ ጀርባቸው ላይ ተገኛሉ እስቲ አፍሽን በማር እስቲ ናፍቂ እስኪ ሄሎ አቤት እሺ በቀጭን ትእዛዝ ሰይፉን አገናኘኝ ከባድ ሚዛን ነው ላውድ ላይ ነው ሰይፉን አገናኘኝ እውነት ተቆጣኝ ጤና ይስጥልኝ ማን ልበል እነካካኝ ሰይፉ ማ አዎ ገነት እባላለሁ እሺ ገነት እንዴት ነሽ ግን እየተሰማ እኮ እሺ
እነ ሰይፉ ጋር ነሽ ገኒዬ? ገኒ ሰይፉ ነኝ እኮ። ምንም ችግር የለውም። ለማንኛውም ምን ያህል አዎ ዲሌ ያለው ትንሽ ገኒ ምንም ችግር የለውም። ምን ያህል ለመቅዶኒያ ዛሬው ቀን በማርች 8 የዛሬ 40 ዓመት የመጀመሪያ ልጄን የወለድኩበት ስለሆነ ዛሬ 10 ሺህ ብር በሱ ስም አስገብቻለሁ። 10 ሺህ ብር የዛሬ 40 ዓመት ወይዘሮ ገነት የመጀመሪያ ልጆትን ወልደዋል። ሴት ነበረች ወንድ ነው? ወንድ ነው። ዋናው እንግዲህ 40 ዓመቱ ነው። 40 ዓመቱ ነው። በዚህ አጋጣሚ እሱ ዋሽቶ ከሆነ አጋለጡት ማለት ነው። እሱ እዛ 27 ነኝ እያለ ነው። አይ ያስታውቃል። ስለ እኔ ነው የሚያወሩት በነገራችን ላይ። ማሚ በዛው ላይ አሜን አሜን አሜን። እናመሰግናለን። አሜን አሜን አሜን። እናመሰግናለን ገንዬ፣ እድሜ ከጤና ይስጥሽ። ቴንኪዩ ባይ ባይ። ለወይዘሮ ገነት 10 ሺህ ብር ስም እንዳይጠቀስ ወይዘሮ ገነት ትባላለች። ስሜ እንዳይጠቀስ የዛሬ 40 ዓመት የመጀመሪያ ልጅ። አንዳንዴ እናቶች አሁን የሷ እናት ከእኛ ጋር እንዳይገናኙ ያደረገቻቸው ዋና ምክንያት ይሄ። አሁን ደውለውልን እንዳትደውይ እናቴ አይዋሹም እኮ ዝርግፍ ነው ያጋጥሟቸው ያውቃል። መንገድ ላይ ገንዘብ ቤት ደውይና የሆነ ሰው ደውለሽ እድሜሽን በትክክል ከተናገርሽ ይሄን ያክል ብር እንሰጣለን ምናምን ቲክቶክ ላይ እና ይደወላል። አሎ እማ፣ አቤት። እሷ 16 ብላለች ልጅቷ እና 10 ሺህ ብር 20 ሺህ ብር ሽልማት አለ። እማ አንዴ ሽልማት ነው ስሚ አንቺ። ከዛ እዛ ያለው ደግሞ ደስ ይል የታባሽ ሄደሽ ነው አንቺ። ይሄ እንትኑን አያውቁትም እነሱ። የምን ሽልማት ነው? የታባሽ ሄደሽ የት ነው? አይን ማበናትሽ ቆይ ሲሪየስ እንትን ሽልማት አለው። እድሜ ስንት ነው? እሷ እዚህ 16 ትክክል አይሆን ከተናገርሽ ተብላለች። እንግዲህ አሁን ፋሲካ ሲመጣ 39 ነው። እማ ጭራሽ ይባላል። አትቀልጅ እስቲ፣ እንደውም ቀንሼልሽ ነው መጨረሻው። እኔ አሳዝነሽ። እኔ እንዲህ ቢጠይቁኝ 10 ሺህ ሰጥቼው ነው የምሄደው። አልደውልም ቤት ጥሩ ነው ያለችው ማለት ዝም ብለሽ አትናገሪም። 43 እኮ አያሳፍርም። ዝም ብለሽ ተናገሪ። እናቴ 46 ትላለች። ሰማነው እውነተኛውን። አይ አወጣት ገና ነሽ። እዛ እንኳን 45 ነሽ እንጂ 46 ብዙ ነው። አይ 2 ወር ነው የቀረኝ ብዬ ነው ለ46። አሁን የደወሉት በቃ ትክክል ደስ ብሏቸዋል። የዛሬ 40 ዓመት የመጀመሪያ ልጅን ስወልዳሉ እናቶች። በነገራችን ላይ ወደ ወላጆች ስትሄድ እድሜ ጸጋ ነው። ልጃቸው እድሜ በጨመረ ቁጥር ደስ እያላቸው ነው የሚሄዱት። አሁን እኮ የልጅየው ችግር ነው እንጂ የወላጆች እንኳን የልጆች ችግር ነው። አዎ የልጆች ነው እንጂ ወላጆች እኮ በጨመረ ቁጥር ደስ ነው የሚሄዱት። ድሮ ሴቶች ነበር የምንታማው እድሜ በመቀነስ። አሁን ወንዶች አልተቻላችሁ። ወይ ይቀንሳል እንዴ? ምን ያሳፍረኛል? 25 ምን ያሳፍረዋል? አጻታ 25 ሞላ ማለት የመጀመሪያ ልጅ 18 ዓመቱ ነው። አብረን እያደግን ነው። እያደገን ወንዶች ይዋሻሉ። አይ እኔ ደግሞ ወንዶች ይጨምራሉ ብዬ ነበር የማስበው። ወንድም ይጨምራል ብዬ ነው የማስበው። እኔ ማቹሪቲ ጋር ምናምን ስለሚያዝ ይጨምራሉ ብለሽ ብዬ ነበር የማስበው። ሚስጥሩን ግን አንቺ ታውቂያለሽ። እድሜን በመሰለ ነገር ላይ እንኳን ብዙ ጊዜ ኮሜንት ስናደርግ አያምርብንም።